ደብረ ምሕረት ቅዱስ ገብርኤል ያሳያችኋል። ሰላም እንዴት ናችሁ? አሉ መስቀል ዛሬ ያበረ ቦታ ይዣችሁ ነው የምንሄደው። የት ሐዋሳ አንድ ላይ እንሄዳለን። አሁን ያለነው ወደ ደንበል ላይ ነው ያለነው። ቀጥታ ወደ ሐዋሳ እንሄዳለን። ሐዋሳ ላይ ደግሞ አንዳንድ ነገሮች ይዞ አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሳብስክራይብ ማድረጋችሁ እንዳትረሱ። እንደምታዩት ሐዋሳ ላይ ነኝ እና አሁን ያለው ነገር በደንብ እየገባው ሁሉ ነገር አሳያችኋለሁ። ይመቻል። በ1952 ዓመተ ምህረት በአፄ ኃይለ ሥላሴ ዘመን መንግስት እንደተመሰረተች ይነገራል። የስሟ ስያሜ ምክንያት የሆነው የሐዋሳ ሐይቅ ከከተማ ምዕራብና ሰሜን የምዕራብ አቅጣጫ ተነጥላ የሚገኝ ውብ የተፈጥሮ መስህብ ነው። ሐዋሳ የሚል የሲዳምኛ ቃል ሲሆን ትልቅ ወይም ሰፊ የውሃ ወሳብ ዩቱብ እንዴት ናችሁ? ያው ሐዋሳ ውስጥ አንዳንድ ቦታዎችን ዞር እያልኩኝ ያሳያችኋል። የሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም በሐዋሳ ከተማ የመጀመሪያ የቅዱስ ገብርኤል ቤተ ክርስቲያን የተቋቋመው በ1953 ዓመተ ምህረት ነው። አሁን ደግሞ ያበደ ምሳ የምትበሉበት ቦታ ላሳያችሁ። ተከተሉ። መንገዱ በጣም ለወፍ ደስ ይላል። በጣም ነው የሚመቸው። ሐዋሳ መታችሁ መሞከር ያለባችሁ ቤት ዘገየ ቁርጥና ላውንጅ። ምሳችን ከበላን በኋላ ቡና የምንጠጣበት ቦታ ላሳይ። እዚህ ቤት በጣም ነው የሚያምር ቦታ ነው። መታት መዝናናት ትችላለን። የሚገኘው ፒያሳ መንገድ ላይ ነው እና ያበደ ቦታ ነው። መታችሁ ጉብኙ። አሁን ደግሞ ወደ ፍቅር ሐይቅ የሐዋሳ ከተማ ድምቀት ፍቅር ሐይቅ ከአዲስ አበባ በ270 ኪሎ ሜትር ርቀት ላይ የምትገኘው የሐዋሳ ከተማ መገኛዋና ለከተማዋ መጠሪያ ስያሜ ምክንያት የሆነው ውብ የሐዋሳ ሐይቅ። ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። She's chasing skies I've never named while I stay in my lane, but something in the way she moves keeps pulling at my chain. Oh, try